بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وموالاه أما بعد هنا من نجنيو بمأكلاو إثيوبيا سلطي زون ውስጥ ወራቤ ከተማ ላይ ነው ያለነው አሊፍ ትምህርት ቤት ግቢ ውስጥ ነው ያለነው እነዚህ እንግዲህ ወንድሞቻችንና እህቶቻችን የትምህርት አልባሳትና የትምህርት መሳሪያ ደርሷቸዋል እንግዲህ ሉቅማን ሀገር አቀፍ ማህበር እህቶች አላህ ኸይር ጀዛችሁን ይክፈላችሁ በየትኛውም በአለም ላይ ጫፍ ላይ ያላችሁ እኛ ያያለን እህቶቻችን ሳይማሩ የትምህርት መሳሪያ ዩኒፎርም አጥተው ትምህርታቸውን አይተውም ብላችሁ እኛ ያያለን ወንድሞቻችን የቲሞች ትምህርታቸውን አያቋርጡም ብላችሁ የትምህርት መሳሪያና ዩኒፎርም አሟልታችኋል ይሄው በሰጣችሁን አማና መሰረት በዚህ ለካ አምሮባችሁ አሸብርቀዋል ባረከላሁ ፊኩም አላህ ኸይር ጀዛችሁን ይክፈላችሁ እስኪ እንግዲህ ሁሉም ተማሪዎች ደስታቸውን ለመግለጽ የተሰጣቸውን ደብተር ወደ ላይ ከፍ አድርገው አላህ ይስጠልን ይላሉ ማለት ነው ማሻአላህ ጀዛኩሙላህ ኸይራን فردوس الرحمن ظلال نهج حياة جئنا تبصرة عن كل ضلال أعددنا بضع رسالات تحمل نورا للأجيال معنا نهج حياة جئنا تبصرة عن كل ضلال أعددنا بضع رسالات تحمل نورا للأجيال ميزنا الله بقرآن يعصمنا إن غصنا المال إن مهمتنا في الدنيا ندعو لله يا جويان اللي بس ميزنا الله بقرآن يعصمنا إن غصنا المال إن مهمتنا في الدنيا ندعو لله بإسلام ولله ومضينا رغم الأميال لنبث الخير بأمتنا مهما الشر بها قطار مهما الشر بها قطار معنا نسج حياة جئنا تبصرة عن كل ضلال أعددنا بضع رسالات تحمل نورا للأجيال معنا نهج حياة جئنا تبصرة عن كل ضلال الأجيال ونمد يد العون بحب لنخفف بعض الأثقال نتطوع لله بشوق لا نبغي شكرا أو مال ونمد يد العون بحب لنخفف بعض الأثقال نتطوع لله بشوق لا نبغي شكرا أو مال بصرة تدعو لحياة أكثر إيمانا إخلاء تبدل شوق العمر ربيعا لبسنا معنا نهج حياة جئنا تبصرة عن كل ضلال أعددنا بضع رسالات تحمل نورا للأجيال معنا نهج حياة جئنا تبصرة عن كل ضلال أعددنا بضع رسالات تحمل نورا للأجيال እንዳነሳቸው ብንጋለው እስኪ ምንና የዛጋማ ለወጥ ካለ ይበቃል አንድ ፋርቶ ነው ተቀበዩ ስንተኛ ይዛ እዚህ ወንዶች ጋር አይለብስ ወንዶች ጋር ያው ስጡት ወይ ለኬጂዎች እርሳስ አራት አድርጉላቸውና እስክሪብቶ ይቅርባቸው እንደዛ ይሻላል ምንም አይደለም ለነዛ ደግሞ 77 እስክሪብቶ ማለት አምስት እሺ 77 ሊሰጣችሁ እስከ አረ 5 ስለ እርሳስ ስለማይሰጣቸው እስክሪብቶ ይሰጣቸዋል። ለነዛ ሁለት ተሰጣቸው። ለምን ለተላልቁ
ሊቀነስ ነው እርሳሳው ይበቃ ያው እዛ ጋር ብቻ ይቀሩት እሺ ያ ስጠው አንዴ እርሳስ ስጠው ስንተኛ ነው አይደል ሁለተኛ አይደል ቆይ ቆይ ቀይር አሰን ሸሚዝ ነው አይደል በቃ ቆይ ለሷ እዚህ ይሰራል ይሄ ላንቺ በራስሽ ይሰራል አልሐምዱሊላህ ረቢል ደርሳችኋል በቃ ታስቀንስ ማለት ሱቅ ላይ ችግር የለም እዛ እኛ እንነግረዋለን አንደኛ ታይማን ነው ያነሳችሁ አለቃ አምስት እስኪብርቶ ስንተኛ ሰባት ዘጠኝ
መርሐባ እንግዲህ ሉቅማን ሀገር አቀፍ የማህበርና እንደዚሁም ሰላም የቲም ልጆች ማህበር እንግዲህ ባረከላሁ ፊኩም የቲሞችን በመደገፍ ላይ ያለ ወራቤ ላይ የሚሰራ ወተት በማደልና እንደዚሁም ለየቲሞች የሚያስፈልጋቸውን ነገር በማሟላት ላይ የሚንቀሳቀስ ማህበር ነው። እንግዲህ ከኛ ከሉቅማኖች ጋር አብሮ በጋራ የሚሰራ ነው። ባረከላሁ ፊኩም ለወደፊት ደግሞ በደንብ ትስስራችን ተጠናክሮ ከዚህ በላይ የቲሞችን የምናስደስትበት አቅም አላህ እንዲሰጠን መበርታት ይኖርብናል። ባረከላሁ ፊኩም እንግዲህ ወራቤዎች በዚህ ልክ አሸብርቀው አምሯል። ባረከላሁ ፊኩም በየትኛውም የዓለም ጫፍ ላይ ያላችሁ እህቶች ወንድሞች አላህ ኸይር ጀዛችሁን ይክፈላችሁ። እንግዲህ ባረከላሁ ፊኩም ብለናል። አላህ ሰደቃችሁን ይቀበላችሁ። ከዚህ በላይ ደግሞ የቲሞችን የምታስደስቱ ከየቲሞችም አልፎ ምስኪኖችን ያጡትን የታመሙትን የምትጦሩ አላህ ጀግኖች ያደርጋችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሹክራን በሉ። እናመሰግናለን። ሉቅማን በሉ። ለአብሮያንም አላህና እድሜና ጤንነት ይስጣው ብለ ዱአ አድርጉ በሉ።